እነዚህን ከ2500 ጀምሮ እስከ 9000 ብር እንደየምርጫቸው ያገኛሉ። ያዝ እንዲማሩ እንዲሁ ደግሞ ፊደላትን እንዲለዩ ቃላቶችን እንዲለምዱ ዋጋችን ፌር ነው። ለሁሉም እቃዎች ዋጋችን ፌር ነው። ሁሉም የተለያየ አይነት ዋጋ ነው ያለው፣ ግን ፌር በሆነ ፕራይስ ማለት ነው። መጪው ክረምት ነው። ታዲያ በዚህ ወቅት ብዙ ልጆች ጊዜያቸውን ቤት ውስጥ ነው የሚያሳልፉት። ታዲያ ለዚህ የሚሆን አስተማሪና አዝናኝ የሆኑ የልጆች መጫወቻዎችን ይዤላችሁ መጥቻለሁ። ዋጋቸውንና አይነታቸውን ወደ እናንተ እያደረስኩኝ ቆይታ ማድረግ ይሆናል። ቻናሉን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። እሺ፣ ሰላም እንደምን አለሽ? አለን። እንግዲህ ለመጪው ክረምት የሚሆኑ ለልጆች መጫወቻ ብዙ አይነት አማራጭ አላችሁና በቅድሚያ ራስሽን አስተዋውቂልኝና ዛሬ የት ነው የምንገኘው? ምንድነው የያዛችሁት የሚለውን። ብሌን ይባላሉ። የምንገኘው መነሻ ሾፕ ነው። ይዘን የመጣናቸው ደግሞ ለልጆች ይሆናሉ ይጠቅማሉ ያልናቸውን ትምህርታዊ መጫወቻዎችን ነው። ያ ማለት እየተጫወቱ የሚማሩባቸውን ብዙ አይነት እቃዎችን ኦልሞስት ከ700 በላይ የሆኑ ትምህርታዊ መጫወቻዎችን ይዘን እንገኛለን ማለት ነው። መልካም። እሺ፣ እንጀምር። ከየትኛው ጀምር? ከመማሪያዎቹ። እሺ፣ ይሄኛው ፓኬጃችን መነሻ ቁጥር 1 ይሰኛል። ማለትም ውስጡ ላይ የተለያዩ አይነት መማሪያ ነገሮች አሉት። ካሉት ውስጥ መካከል አንደኛው ይሄኛው ነው። ይሄ ካርዶች አሉት። ካርዶችን እያስገባሽ በድምጽ የሚሰራ ልጆችን በቀላሉ ማስተማር የሚችል ትምህርታዊ ፓድ ነው ማለት ነው። ኖርማሊ ካርዶችን ታስገቢያለሽ፣ እዚህ ጋር ታስገቢያቸዋለሽ። ዛን ኦን አድርገሽ በምትነኪያቸው ሰዓት በአማርኛና በእንግሊዘኛ ፊደል እየቀያየሩ ማስተማር የሚቻልበት ነው። የአማርኛ ፊደሎች፣ እንግሊዘኛ ፊደሎች፣ ቁጥር፣ ከለር ሁሉንም አንድ ላይ የያዘ ነው። ዛን ላይ ደግሞ የሚጻፍበትና ከተጻፈ በኋላ ማጽዳት የሚችሉት ዲጂታል ቦርድ አለው። ዛን ላያቸው ላይ የተጻፈ መጸዳት የሚችሉ ደግሞ 11 አይነት መጽሐፍቶች አሉት። የአማርኛ፣ እንግሊዘኛ፣ ቁጥሮች ሁሉንም የያዘ ማለት ነው። ይሄንን ፓኬጅ ከኛ ማግኘት ትችላላችሁ። ይሄንን ፓኬጅ ያዘጋጀነው ከ2 ዓመት ጀምሮ ለልጆች ትምህርት ቤት ላልጀመሩ ቤታቸው ውስጥ ሆም ቲቺንግ ለሚሆኑ ማለት ነው። ራሳቸው ፕራክቲስ እንዲያደርጉ እስክሪብቶ አያያዝ እንዲማሩ እንዲሁ ደግሞ ፊደላትን እንዲለዩ ቃላቶችን እንዲለምዱ ተብሎ የተዘጋጁ ፓኬጆች ናቸው። ይሄንን ፓኬጅ ማግኘት ትችላለች። ስንት ያገኛሉ ይሄንን ፓኬጅ እናንተ ጋር? እኛ ጋር ይሄንን ፓኬጅ በ12000 ብር ያገኛሉ። መልካም። ሁሉንም ማስተማር የሚችለውን ማለት ነው። ሌሎች ደግሞ ትምህርታዊ ነገሮች እንደነ ከለሪንግ ቡኮች እንደነዚህ አይነት ከለር መቀባት ማቅለም የሚችሏቸው አሉ። እንዲሁም ደግሞ ድሮይንግ ቡኮችም አሉ ላያቸው ላይ የተጻፈ በጀርባ በኩል ፕሪንት የማያደርጉ ማለትም ቀለማትን የማያስተላልፉ እነዚህ የመሰሉ ኳሊቲ ስዕል መለማመጃዎች አሉ። ከዛም ደግሞ 2 ስዕል መለማመጃ አንድ ላይ ከፈለጋችሁ በእነዚህ አለ። በተጨማሪ ደግሞ የልጆች ቁጥር ማስተማሪያም አለ። ፈን በሆነ መንገድ ቁጥሮችን መማር እንዲችሉ ተደርጎ የተዘጋጀ ማለት ነው። የተዝናኑ የሚማሩበት ከ3 ዓመት ጀምሮ ከፍ እስኪሉ ድረስ መጠቀም ይችላሉ። ምክንያቱም እስከ ጂኦሜትሪ ድረስ ይቀጥላል። ኤቭሪ ሳይን አለው ማለትም መደመር፣ መቀነስ፣ ማካፈል፣ ማባዛት ሁሉንም መጠቀም ይችላሉ። እዚህ ላይ ፈን በሆነ መንገድ ይማሩበታል ማለት ነው። ይሄንን አሁን በስንት ያገኛሉ እናንተ ጋር? ይሄንን በ2000 ብር ከኛ ማግኘት ይችላሉ። በ2000 ብር። መልካም። ሌሎች ደግሞ ለዴኬር የሚሆኑ እቃዎች አሉ። ልክ እንደነዚህ ፕሌይግራውንዶች አሉ። ውጪ ላይ የሚደረጉ ልጆች ሸርተቴ፣ ዥዋዥዌ እንዲሁም ደግሞ የተለያዩ አክቲቪቲዎችን የሚያደርጉባቸው ቤቶች አሉ። ቤታቸው ውስጥ ሆነው የሚዝናኑባቸው ቤታቸው ውስጥ ሆነው መዝናናት ይችላሉ። ዴኬር ፕሮጀክት ላላቸው ሰዎች መሆን የሚችሉ ማለት ነው። እነዚህን ከኛ ማግኘት ይችላሉ። ጋርደን ለሚፈልግ ሰው ጋርደኖች አሉ። ቴንት ለሚፈልግ ሰው ቴንት አለ። ትራምፖሊን ለሚፈልግ ሰው ትራምፖሊኖች አሉ። የጋርደን አማራጭ አለን። ኦልሞስት ከ4 በላይ የሆነ የጋርደን አማራጭ አለን። በፈለጉት ሳይዝ እና በፈለጉት መጠን መተው መገበያየት ይችላሉ ማለት ነው። ስንት ናቸው እነዚህ ጋርደኖቹ? ጋርደኖቹ ከ70,000 ብር ጀምሮ እስከ 100,000 ብር አለ። እንደ ሬንጅ ማለት ነው። እንደየሳይዙ አለ። ቴንትም ከ10,500 ጀምሮ እስከ 25,000 አለ። ትራምፖሊን 40,000 ነው። እንዲሁም ደግሞ ዥዋዥዌ ሸርተቴ ምናምን የሚባሉት ደግሞ ከ20,000 ጀምሮ እስከ 110,000 ብር ድረስ አሉ ማለት ነው። ሌላ 3 ዓመት በላይ ለሆኑ ልጆች እዚህ ጋር የምትመለከቻቸው የተለያዩ አይነት አክቲቪቲዎች አሉ። ከነዛ መሀል አንደኛው እነዚህ ናቸው። እነዚህ መልቲ ፈንክሽናል የሆኑ ናቸው። መልቲ ፈንክሽናል መሆናቸው ጥቅሙ አንድ እቃ ትገዢና ኦልሞስት 10 ነገር መስራት ይችላሉ ማለት ነው። ሞተር ስኪላቸውን እያዳበሩ በቀላሉ ልጆች
መማር የሚችሉበት ማለት ነው። ይሄ ስለ ሮቦቲክስ ነው የሚያስተምራቸው። በአንድ ቦክስ ነው ስለ ሮቦቲክስ የሚማሩት ማለት ነው። ማኑዋሉ ላይ 10 ሮቦቶችን መስራት እንዲችሉ ተደርጎ የተዘጋጀ ነው። ስለዚህ እነሱን ፈንክሽናል እንዲሆኑ እያደረጉ እየሰሩ ልጆች በቀላሉ ስለ ሮቦት እና ስለ ሮቦቲክስ መሰረታዊ እውቀትን ለመገብያት ይረዳቸዋል ማለት ነው። ይሄ ከ3 ዓመት ጀምሮ ላሉ የተዘጋጁ ናቸው። እንዳም ፍላጎታቸው ደግሞ በመኪና በፕሌን አማራጭ አላቸው ማለት ነው። መልካም። ስንት ናቸው እነዚህ ዋጋ? እነዚህ በ4500 ብር ማግኘት ትችላላችሁ። ሌላስ? ሌሎች አይነት እንደነዚህ አይነትም አሉ። እነዚህ ደግሞ ሌጎ ሆኖ ማቴሪያላቸው መኪና ነው የሚሰሩት። ያ ማለት እንደ ኮንስትራክሽን መኪኖች ሎደሮችን፣ ዳምፕ ትራክ ምናምን አይነት ነገሮችን ራሳቸው ገጣጥሞ መስራት ማለት ነው። በመጫወቻው ይጫወታሉ ሳይሆን ራሳቸው ሰርተው ይጫወታሉ ነው ኮንሰፕቱ። 10 አይነት መስራት ይችላሉ። ሌጎ ነው ማቴሪያሉ። እንዲሁም ደግሞ እንደነዚህ አይነት ደግሞ ለትሬን ሴቶች እዚህ ጋር የምትመለከቱት አይነት ትሬን ሴት አለ። ትሬን ሴቱን ከሰሩ በኋላ ትሬን ማንቀሳቀስ የሚችሉባቸው ማለት ነው። እንደነዚህ አይነት ነገሮችም አሉ። መልካም። በደንብ ክሬቲቪቲያቸውን የሚጨምሩ አርካቸው ለሞተር ስኪላቸውን ይረዳቸው ክሬቲቪቲ የሚጨምሩ ብዙ አይነት እቃዎችን ይዘን መተናል። መልካም። እሺ እዚህ ጋር ያሉትስ? እነዚህ አክቲቪቲ ሆነው ትሬን ሴቶች ናቸው። ትሬን ሴት አማራጭ አለው። አንደኛው ቁጥ ብለው ራሳቸው የትሬን ሳውንዶችን እየነካኩ እየሰሙ ትሬን መንገዱን ሰርተው ትሬን ማንቀሳቀስ ነው። አንዳንዱ ደግሞ ትሬን ራሱ መንገዱን ሰርተው ማስኬድ አለው። ይሄ ከዛ መሀል አንደኛው ነው፣ ቁጭ ብለው የሚጫወቱበት ትሬን ማለት ነው። ስንት ነው? ይሄ 35000 35000። አክቲቪቲ ቴብል ለሚፈልግ ሰው አክቲቪቲ ቴብሎች አሉ። ከ1 ዓመት ከ8 ወር ጀምሮ ላሉ ልጆች የሚሆኑ ማለት ነው። የሚነካኩ ነገሮች በእነዚህኞች ከ1 ዓመት ከ8 ወር ጀምሮ ላሉ ልጆች እየነካኳቸው የተለያዩ አይነት አክቲቪቲ የሚሰሩባቸው ናቸው። በእነዚህ ያሉ አማራጭ አለው ተነሳል። መልካም፣ አሪፍ ነው። ልጆች በአንድ ቦታ ሆነው ያው እየተዝናኑ እውቀት የሚጨብጡባቸው የተለያዩ መጫወቻዎች ናቸው። ሌሎች እንደነዚህ ቤቶች ሴም ኮንሰፕት ነው፣ ተመሳሳይ ሆኖ በቤት አለ። ግድግዳ ላይ የሚሰቀልም ከፈለግሽ በግድግዳ ላይ የሚሰቀሉ በእነዚህም አሉ። አደግላሉ ሳይሆን ገና ይህ እንዴት ነው መቆም ለጀመሩ 1 ዓመት ከምናምን ከ1 ዓመት ጀምሮ ላሉ ልጆች አክቲቪቲዎች ናቸው። የሚነካኩ ነገሮች መስታወት አለው። የተለያዩ አይነት አክቲቪቲ አለው። አንዱ ላይ ብቻ ብዙ አይነት አክቲቪቲ ነው ያለው። እነዚህም ሬንጅ አላቸው ከ38000 ጀምሮ እስከ 45000 ብር አሉ። የሳይዝ ልዩነት አለው። የሳይዝ ልዩነት የአክቲቪቲ ልዩነትም ይኖራቸዋል እንደየሳይዛቸው። መልካምሽ። ቀጣይ ደግሞ ሙዚቃ ክፍል ስለ ሚውዚክ አይነት ነገሮችን ማሳያ ማለት ነው። ይሄኛው ክፍል የሙዚቃ ክፍል ነው። ይሄ በሳውንድ የሚሰሩ ነገሮችን እንደ ኪቦርድ፣ ድራም አይነት ነገሮችን የያዘ ክፍል ማለት ነው። ምንም አይነት ባትሪ እና ቻርጅ ሳይጠቀም ሳውንድ በራሱ በማኑዋል የሚሰራ ፒያኖ፣ ኪቦርዶች አሉ። እንዲሁም ደግሞ በባትሪ ደግሞ ተጠቅመሽ ልጆችን የምታዝናኝባቸው እንደ ኪቦርድ፣ ድራም፣ ማይክ ሁሉንም አንድ ላይ የያዘ ደግሞ እንደነዚህ አይነት ፓኬጅ አሉ ማለት ነው። ድራም የምትፈልጊ ከሆነ በዚህኛውም አለ። እንዲሁም ደግሞ ለብቻው ተለቅ ባለ ሳይዝም ከነ መቀመጫው አለ ማለት ነው። በምንጣፍ መልክ ከፈለግሽ እነዚህ የምታያቸው እዚህ ጋር የምታያቸው ምንጣፎች በሙሉ ሳውንድ አላቸው፣ ባትሪ ይገባላቸዋል። ከዛም በኋላ በተረገጡና በተነኩ ቁጥር የተለያየ አይነት ሳውንዶችን ያወጣሉ። እንዲሁም ደግሞ ለህፃናት እንዲሆኑ ደግሞ ተዘጋጁ እንደነዚህ አይነት ሳውንድ ያላቸው ባትሪ ሲገባባቸው መንቀሳቀስ የሚችሉ እንዲሁም ደግሞ መደነስ የሚችሉ የተለያዩ አይነት ሮቦቶችን እዚህ ክፍል ማግኘት ይቻላል። እንዳለ የሙዚቃ መሳሪያዎች ናቸው። በዛኛው በኩል ደግሞ ለወንዶችም ለሴቶችም እንዲሆኑ ተደርገው የተዘጋጁ ትራንስፎርመር መኪኖች፣ ኖርማል ሪሞት ኮንትሮል መኪኖችን በብዛት ማግኘት ይቻላል እዚህ ማለት ነው። መልካም። ለማንኛውም ህጻናት የሚሆን የእድሜ ክልል የሚሆን ነው። ለማንኛውም ህጻናት መሆን የሚችሉ የተለያዩ ነገሮችን ማግኘት ይቻላል። ዋጋቸውስ እንዴት ነው? ዋጋችን ፌር ነው። ለሁሉም እቃዎች ዋጋችን ፌር ነው። ሁሉም የተለያየ አይነት ዋጋ ነው ያለው፣ ግን ፌር በሆነ ፕራይስ ማለት ነው። መልካም። እሺ ሌሎቹ ትምህርታዊ መጫወቻዎች ናቸው። እነዚህ ከፍ ላሉ ልጆች ነው። ኦልሞስት ከ5 ጀምሮ ተለቅ እስካሉ ድረስ የሚሄድ ነው። ለምሳሌ ስለ ኢንትሮዳክሽን ኢንጂነሪንግ የመጀመሪያ ፈርስት ኤዱ ማለት ነው። ስለ ኢንጂነሪንግ አለው። ስለ መካኒካል ነገሮች አሉት። ሮለር ኮስተር፣ የተለያዩ ነገሮችን ትምህርታዊ ነገሮችን ስለ ኤሌክትሪክ፣ ስለ ሶላር ሲስተም፣ ኦርቢታል ሲስተም የተለያዩ ነገሮችን መማር የሚችሉበት ከመማርም አልፈው ራሳቸው መሞከር የሚችሉባቸው የተለያዩ አይነት ትምህርታዊ ብሎኮች አሉ እዚህ ጋር ቦዲ ፓርት ስርም ጨምሮ ማለት ነው። መልካም። በስንት ያገኛሉ እነዚህን በአማካኝ? እነዚህን ከ2500 ጀምሮ እስከ 9000 ብር እንደየምርጫቸው ያገኛሉ ትምህርታዊ መጫወቻዎች። መልካም። እሺ ሌሎችስ? ሌሎች ደግሞ ተለቅ ላሉ ለአዳልቶች አይነት የአዳልት ጌሞች አሉ።
የአዳልት ጌም ማለት እዚህ ጋር የምታያቸው 3D ፐዝሎች ናቸው። ከ14 ዓመት ጀምሮ ላሉ ልጆች የተዘጋጁ ሆኖ ሜታል ፐዝሎች ናቸው። የራሳቸው ፒንሳ መቆጠጫ ምናምን አላቸው። በእነዚህ ነው የሚሰሩት። እነዚህም ራሳቸው እየቆረጡ እያጣጠፉ መስራት የሚችሉበት በጣም ፈን የሚያደርጉበት ሜታል ፐዝሎች አሉ። እንዲሁም ደግሞ ሌጎ የሆኑ እንደነዚህ አይነት ሞናሊዛ የተለያየ ነገር መስራት የሚችሉ ፐዝሎችም አሉ። በተጨማሪ ደግሞ ውድን ፐዝሎች አሉ። የእንጨት ፐዝሎችንም ማግኘት ይቻላል ማለት ነው። እዚህ ጋር ስንት ናቸው እነዚህ? እነዚህ ከ3500 ጀምሮ ዋጋቸው የሁሉም የተለያየ ነው፣ ግን ከ3500 ጀምሮ ማግኘት ይቻላል። እነዚህ እንደ እቃው አይነት እና እየጨመረም እየቀነሰም እንሄድበታለን። መልካም። አሁን ያሳየሁሽ ሁሉ እቃዎች ሳምፕል ነው። ኦልሞስት ቤት ውስጥ የሚገኙት ከ700 በላይ የሆኑ እቃዎች ናቸው፣ እንደየካታጎሪያቸው ማለት ነው። ከ0 ዓመት ጀምሮ ተለቅ እስካሉ እስከ አዳልት ኤጅ ድረስ የተለያዩ አይነት መጫወቻዎች አሉ። ሁሉም ለየራሱ የተለያየ አይነት ቪዲዮ መሰራት አለበት ማለት ነው። 700 አይተሙ ስለሆነ ከብዙ በጥቂቱ ነው ያሳየሁሽ። ስለዚህ መምጣት መጎብኘት ለሚፈልጉ ፎሎወራቸው ይሄን ኢንፎርሜሽን አደርሳቸውና መተው በሚያዩበት ሰዓት ሁሉንም ነገር ራሳቸው መተው አይተው መስክረው ይሄዳሉ ማለት ነው። እንዲሁም ደግሞ ስጦታ መስጠት ለሚፈልጉ መተው መገበያየት ለሚፈልጉ ጊፍት ካርዶችም አሉን። ቤታችን 24 ሰዓት ክፍት ነው። ከሰኞ እስከ እሑድ ድረስ እንሰራለን። በማንኛውም ሰዓት እየመጡ መገበያየት ይችላሉ ማለት ነው። እነዚህን ታዲያውን ለልደትም ስጦታ ይዘው መሄድ የሚፈልጉ ለልጆቻቸው መግዛት ይፈልጉ እንዳልኩሽ መጪው ክረምት ነውና ልጆች ብዙ ጊዜያቸውን ቤት ውስጥ ነው የሚያሳልፉት። እነዚህን መጫወቻዎች ለሚገዛ ደግሞ አድራሻችሁና ስልክ ቁጥራችሁን ንገሩኝ። አድራሻችን የምንገኘው ጉርድ ሾላ ሆል ሲቲ ሴንተር 3ኛ ፎቅ፣ እንዲሁም ደግሞ ፒያሳ ካቴድራል ትምህርት ቤት ፊት ለፊት ካንትሪ ታወር 2ኛ ፎቅ ላይ ብትመጡ እነዚህን እቃዎች ማግኘት ትችላላችሁ ማለት ነው። መልካም። እሺ፣ ስለሰጠሽን መረጃ እጅግ አድርገን እናመሰግናለን። እሺ ተመልካቾቼ፣ እንግዲህ በመነሻ ጥቅል ያደረኩት ቆይታ ይሄንን ይመስል ነበረ። እንደተመለከታችሁት የተለያዩ አማራጭ ያላቸው የልጆች መጫወቻዎችን አሳይቻችኋለሁ። በቀጣይ የቅኝት ሚዲያ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።